አሁን የምንሰማው አንዳንድ የፋኖ አባሎች አመራሮች የሚሆን ከመንግስት ጋራ ታርቀው ተስማምተው እጅ እየሰጡ እንደሆነ እንሰማለን። ይህ በጣም የተቀደሰ ሀሳብ ነው እና ሌሎቻችሁም ብትሆኑ ይህንን ሀሳብ ብትከተሉልን ጥሩ ነው። እርግጥ ደግሞ አንዳንድ ዜና ላይ ሆን ተብሎ ይህ ጦርነት እንዲቆም የማይፈልጉ ብዙ ኃይሎች እንዳሉም የታወቀ ነው። በመከላከያ ተሸንፎ ነው እንዲህ ነው እያሉ ሞራል ለመንካትና ለመስበርና ወደ ኋላ ለመጎተት የሚጣጣሩ ብዙ አሉ። ይህን እኮ የአማራ ህዝብም ትግሉ መነሻው ምን እንደሆነ በቃ የአማራ ህዝብ መብቱ ተነካ ብላችሁ ጦርነቱና ሌሎች ምክንያት ኖረው ትግል እንደተጀመረ የአማራም ህዝብ ያውቀዋል። ህዝብም ያውቀዋል። ያው ብዙ ነገር አለ። ግን ሄዶ አንድ ጦርነት የሆነ መቋጫ ሊኖረው ይገባል አይደል? ሄዶ ማንኛውም ጦርነት ሄዶ በአንድ ነገር ላይ ነው መቆም ያለበት፣ መቋጨት ያለበት እና እንኳን ከወንድማችሁ ከመከላከያ ጋር በሀገራችሁ ላይ አይደለም ሌላም ከሌላው ባዕድ ጋር እንኳን ቢሆን የሆነ ገደብ አለው አንድ ነገር። ስለዚህ ይሄን ነገር ደግሞ የአማራ ህዝብ በጣም ነው የሚደግፈው፣ 80% ይደግፈዋል። ምክንያቱም ተማሪው ተረጋግቶ እንዲማር ሌላውም የስራ ድርሻው ነፃ ሆኖ ልቡ ተረጋግቶ እንዲሰራና እንዲኖር ሰላም ይፈልጋል። ስለዚህ መነሻውም ጦርነቱ ያስፈልገዋል፣ መድረሻም መቋጨት ስላለበትም ይህንንም የአማራ ህዝብ ጠንቅቆ ነው የሚያውቀው፣ ይፈልገዋል። አሁንም ይሄ ጦርነት እንዲቆም ለምን እንደተፈለገ ስለሚረዳችሁ ይሄ ስምምነቱ ብታጸድቁት ሁላችሁም ይሄ የትልቅነት ምልክት ነው። በቃ አሁንም ለአማራ ህዝብ በማዘን የአማራ ህዝብ መሰቃየት እንደሌለበት ስለተረዳችሁ ይብቃ ብላችሁ እንዳደረጋችሁ ህዝቡ ያውቃል። እንኳን የአማራ ማንኛውም ኢትዮጵያዊ ያውቃል። ስለዚህ ይሄ ነገር መቋጨቱ ጥሩ ነው። አንዳንድ ተቃራኒ ሀሳቦች የሚያቀርቡ ቢኖሩ ለእናንተ ተቆርቆረው ሳይሆን ለራሳቸው ጦርነት ሲቀጥል በሚያገኙት ጥቅም ያንን ተንተርሰው ነው እንጂ ለፋኖ አዝነው አይደለም እየወጣ ማንም እንደፈለገው የሚናገረው። ስለዚህ ቢቻል እድሜያችሁና ምናምን የፈቀደ ከመከላከያ ጋር ተደባልቃችሁ ተቀጥራችሁ ዙሪያውን ብትጠብቁት ጥሩ ነው። አማራ የትም ነው ያለው፣ እዛ አንድ ክልል ብቻ አይደለም።